እሸቱ ያለውን እስኪ ቪዲዮ አንድ ጊዜ አዳምጠናት እንመለስ። አንድ ጊዜ አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን ምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት እኔ አንድ ጥያቄ ላንተ ልጠይቅ። ይህን ቪዲዮ እንደምታየው ማውቃለሁ፣ እንዲያዩም ሼር አድርጉለት። ይህን ቪዲዮ በዚህ ምድር ላይ ከክርስቶስ ውጪ ላንተ የፍቅርን ጥግ ያሳየ ማን ነው? ማን ነው? እስኪ መልስልኝ እባክህን መልስልኝ። ማን ነው? እንትና ኦስማን ምናምን አይደለም። አሁን እዚህ ጋር ማን ነው አለ? ከክርስቶስ ውጪ ላንተ ፍቅር ያሳየህ አለ? ላንተ ብሎ ጎኑን የተወጋለ አለ? በመስቀል ላይ የተሰቀላለ ላንተ ብሎ ማንም የለም። ከክርስቶስ ውጪ መስዋዕት የሚሆንልህ ማንም የለም። 17 ዓመት ጓደኝነት አይደለም ማለት ነው። 92 ዓመት ጓደኛ ሁን። ላንተ ብሎ በመስቀል ላይ የተሰቀለው ላንተ ብሎ የፍቅርን ጥግ ያሳየ አምላክህ ክርስቶስ ስሙ አግባብ በሌለው መልኩ ሲጠራ እንዲሁም ሲሰደብ አግባብ በሌለው መልኩ ሲሰደብ ሲንቋሸሽ ለዚህ ነገር ድምጽ ያልሆንክ የነሱ እምነት ተነካ ብለህ እንዴት ብለህ ለነሱ ወግነት ቆማለህ? ከዛ ከቆሻሻ ህይወት አንስቶ ለዚህ ህይወት ያበቃህ እኮ እግዚአብሔር ነው፣ ክርስቶስ ነው አይደለም? ታዲያ ለምን አልገባኝ፣ መልስልኝ። ለምን ከክርስቶስ በላይ የሚሆንልህ ማን አለ? ሸጥከው። በግልጽ በአደባባይ ነው የሸጥከው ክርስቶስን። በአደባባይ በሁላችንም ፊት ነው የሸጥከው ክርስቶስን። ይሁዳን አንተ ማለት ይሁዳን። ከክርስቶስ ውጪ ማንም ፍቅር ሚስት አይደለም 30 ልጅ ውለድ፣ ማንም ከክርስቶስ ውጪ ፍቅር የሚያሳይህም የሚሰጥህም ማንም የለም። በቃ ማንም የፍቅርን ጥግ ያየነው በክርስቶስ ብቻ ነው እዚህ ምድር ላይ በማንም አይደለም። 17 92 ዓመት ጓደኛ ሁን አልኩ እኮ። ምንም ቀይሮ ነገር የለም ወንድሜ። ስለዚህ እንደዚህ አይነት አሸርጋጆች፣ እንደዚህ አይነት አሽቃባጆች ይቅርታ መጠየቅ አለባቸው። አለበለዚያ እነሱ የምትከተሉ ሰዎች አቁሙ ባይነኝ። እኔ ይሄ ነው ጥያቄ። እኔ እስካሁንም ከሱ ጎን ነበርኩኝ። ግን ፍቅር በሰላም መኖር ጥሩ ነው። እናንተ የሚያደርጋችሁት ግን ልክ አይደለም ማለት ነበረብህ። እናንተ የሚያደርጋችሁት ልክ አይደለም ማለት ብለህ ግን መናገር ነበረብህ። በሰላም በፍቅር መኖር አልጠላም፣ ደስ ይለናል። ሁላችንም በሰላም በፍቅር ብንኖር በአንድነት። ግን እነሱ ያደረጉት ትክክል እንደሆነ አድርገህ የተዋህዶ ልጆች ደግሞ ያደረጉት ነገር እንደ መጥፎ፣ እንደ ክፉ፣ እንደ አበጣባጭ፣ እንደ ነገር ለኳሽ አስደረገ ሚዲያ ላይ ከ2 ሚሊዮን በላይ ሰው እንዲመለከተው ማድረግ በጣም ነውር ነው። ነውረኝነት የተሞላበት ድርጊት ነው። ይሄ ነውረኝነት የተሞላበት ድርጊት ነው። ስለዚህ ከዚህ ድርጊት ተቆጠብ። በቃ ከዚህ ካላወቅ አታወራ። ከዚህ ድርጊት ተቆጠብ። የሱ አድናቂዎች፣ የሱ ወዳጆች፣ ዘመዶች እሱን ዲስሪስፔክት እያረኩት አይደለም፣ አከብረዋለሁ። እሱን እያንቋሸሽኩ አይደለም፣ አከብረዋለሁ።
ነገር ግን አንዳንዴ በእውቀት ብናወራ አምጥተን እዚህ ጋር ማይሆን ነገር መቀባጠር የለብንም። ስለዚህ የተከበራችሁ እህት ወንድሞቼ እኔ አንድ ነገር እዚህ ጋር መናገር ፈልገው ይህ ሰው ይቅርታ ይጠይቅ። ይቅርታ ይጠይቅ። እሱ ለቤተ ክርስቲያን የዋለላትን ከዚህ በፊት የሰራውን ስራ እኛ ብንረሳ ክርስቶስ አይረሳውም፣ እግዚአብሔር አይረሳውም። ነገር ግን መጽሐፍ ቅዱስ ላይ ይላል እነዚህ የእግዚአብሔርን ቃል በደንብ የሚያደምጡና በፍቅር የሚሰሙት ናቸው። የችግር ጊዜ በመጣ ጊዜ ግን ይክዱኛል ይላል። ይህ ክህደት ነው። ስለዚህ እኔ አሁን በስተመጨረሻ ማለት የፈለገው ነገር እኛ ኢትዮጵያውያን የይቅርታ ልብ አለን። ሁላችንም ይቅርታ እናደርግለታለን። ነገር ግን ቤተ ክርስቲያንን ይቅርታ ይጠይቅ፣ ክርስቶስን ይቅርታ ይጠይቅ፣ ንስሐ ይግባ፣ ህዝቡን ይቅርታ ይጠይቅ። አጥፍቻለሁ እንደዚህ መናገር አልነበረብኝም፣ እነሱም የሚያደርጉት ነገር ስህተት ነው ማለት አለበት። ዝም ማለቱ ንቀቱን ነው እያሳየን ያለው። እንደው ጭራሽ ንቀቱን የወንድሞቼ ስድቡን እንትኑ ታውት፣ ግን ንቀቱን ነው እያሳየን ያለው። ከዚህ ባለፈ ንቀቱን ነው እያሳየን ያለው። ይሄ ግለሰብ ያሉት ከሚጠፋ የወለዱት ይጥፋ እኮ ነው። አንገት ላይ እኮ ክር ያደረገው ይሄ ክር እኮ አንገታችን ላይ ያደረግነው እኮ ይሄ መስቀል አንገታችን ላይ ያደረግነው እኮ ማንም ከክርስቶስ ፍቅር አይለየኝም። ማንም ከዚህ ከክርስቶስ ፍቅር ማንም አይለየኝም። ይሄ ክርስቶስ የተሰቀለበት መስቀል ነው። ማንም ከዚህ የሚለየኝ የለም። ማንም ይሄንን ከአንገቴ ላይ የሚያወልቀው የለም። ከክርስቶስ ፍቅር ማንም የሚለየኝ የለም ብለን ነው አይደለ ይሄን ያደረግነው? ወይስ ለጌጥ ነው አይደለ? የሚወደኝ የመስቀሌን ዕለት ተዕለት ተሸክሞ ይከተለኝ ስላለን ነው አይደለ? በዚህ ልክ መዋረድ ግን አያስፈልግም። በቃ አያስፈልግም በዚህ ልክ መዋረድ። እንደዚህ እኔ ቃል የለኝም። እኔ በዚህ ጉዳይ ብዙ መናገር አልፈልግም። ምክንያቱም ካፌ እላፊ ነገር ይወጣል አልፈልግም። ባይመሮ የማስባቸው ነገሮች አሉ። ይሄ ሰው ይቅርታ ይጠይቅ። ይቅርታ ካልጠየቀ ግን እኛን ለዚህ ደረጃ ያደረስነው እኛ ደግሞ መልሰን ድሮ ወደ ነበረበት እንመልሰዋለን። ምንም ችግር የለውም። ወደ ነበረበት ይመለሳል። በቃ ገንዘብ ከሆነ ትቢት እንደዚህ ያደረገ ነገር እንመልሳለን። እኛው ምንም ችግር የለውም።